ዋው እንደዚህ አይነት ደስ የሚል ትኬቶች በቀላል መንገድ እና በቀላል አሰራር በራሳችሁ በስልካችሁም ሆነ በኮምፒውተራችሁ መስራት ትችላላችሁ። ሰላም ወዳጆቼ እንዴት ናችሁልኝ? ኢትዮፕ ነኝ። ሰላማችሁ በያላችሁበት እንደ ባህር አሸዋ ብዝት ይበልልኝ። ዛሬ የማሳያችሁ በጣም ወሳኝና ለእናንተ የሚጠቅም ነገር ነው። ይህንን ቪዲዮ ሼር ማድረግ አትርሱ። ምክንያቱም በጣም ብዙ ሰው በዚህ በቤቲንግ ብሩን እየከሰረና ትርፋማ ለመሆን እየጣረ ይገኛል። ስለዚህ ይሄ ደግሞ በጣም አጭርና አስተማማኝ የሆነ የቤቲንግ አሰራር ዘዴ ነው ማመጣላችሁ። አሁን የማሳያችሁ ነገር እንግዲህ እዚህ ጋር እንደምታዩት ዊን ቲኬት፣ ሌላም እዚህ ጋር ልድገምላችሁ ዊን ቲኬት፣ እንዲሁም እዚህ ጋር ደግሞ የማስተዛዘኛ ቲኬት ይገኝበታል። እነዚህ በቅርብ ቀናቶች የተሰሩ ኦር ዊን ያደረግናቸው ቲኬቶች ናቸው። እንዴት ነው እንደዚህ አይነት ቲኬት ስኬታማ የሆነ ቲኬት መስራት የምትችሉት በራሳችሁ የሚለውን ነገር ዛሬ 9 መንገዶችን ይዤላችሁ መጥቻለሁ። ከ9ኙ ደግሞ የመጨረሻዎቹ 3ቱን በጣም ወሳኝ ናቸው እና ቪዲዮውን በትዕግስት ሳታቋርጡ አዳምጡት፣ እዩት፣ አናላይዝ አድርጉት። ምክንያቱም በዚህ 9 መንገዶች እናንተ ከኪሳራ ተርፋላችሁ፣ ከኪሳራም አልፋችሁ በትንሽ ብር ስኬታማ የሆነ ብዙ አሸናፊነት ትጓዛላችሁ። እንደምናችሁ ወዳጆቼ፣ በድጋሜ አሁንም ይህንን ቪዲዮ በትዕግስት እስከ መጨረሻ ከወደዳችሁ ደግሞ የላይክ ምልክቷን እየገጫችሁ እንዲሁም የቀስት ምልክቷን ነክታችሁ ወደ ተለያየ ሰዎች ሼር ማድረግ ትችላላችሁ። በስተመጨረሻም ቤተሰብ ካልሆናችሁ የቻናሉን ቤተሰብ ለመሆን ሰብስክራይብ ማድረግ ይጠበቅባችኋል። እኔ ኢትዮፕ ነኝ፣ አብራችሁን ቆዩ። ወደ መጀመሪያው ህግ ስናልፍ በቤቲንግ ውስጥ ኦድ ማለት ምን ማለት ነው? ኦድ ማለት ምን ያካትታል? ወይስ ሲያንስ ምን ይሆናል? ሲበልጥ ምን ይሆናል? የሚለውን እነዚህ ነገሮችን በደንብ ግንዛቤ መያዝ ያስፈልጋቸዋል። ለምሳሌ ከሄድን እዚህ ጋር አርሰናል ከኖቲንግሃም በሚያደርጉት ጨዋታ ለአርሰናል ትንሽ ኦድ ተሰጥቶታል። ኦድ ማለት እነዚህ የምናያቸው ቁጥሮች ናቸው። ስለዚህ ለአርሰናል 1.45 ተሰጠው። ለምንድነው ትንሽ የተሰጠው የሚለውን ማወቅ አለባችሁ። እንዲሁም አመጣጥናችሁ የትኛውን በውስጥ የትኛው ሻል የሚለው ደግሞ ከአቋማቸው አንጻር ማየት ይጠበቃል። አሁን አርሰናል ካለው አቋም አንጻር 1.45 ኦድ ብትወስዱ በጣም ተመራጭ እንደሆነ ግልጽ ነው። ምክንያቱም በኦድም ያንሳል እንዲሁም አድቫንቴጅም አለው ማለት ነው። ስለዚህ ስለ ኦድ አንደርስታንድ ማድረግ የመጀመሪያው ስራችሁ ይሆናል ማለት ነው። ወደ ሌላ ከመሄዳችን በፊት ሁለተኛው ህግ ባንክሮል ማኔጅመንት ይባላል። ባንክሮል ማኔጅመንት ስንል ስለ ገንዘብ አያያዝና ቁጠባ ነው የሚነግረን። ይሄ ማለት ለቤቲንግ የምናወጣው ገንዘብ ከአስቤዛ ቀንሰን ሳይሆን ከምንጠጣው ቢራ ቀንሰን መሆን አለበት ይላል አሳጥሬ ስነግራችሁ ማለት ነው። በተጨማሪም የምናስይዘው ገንዘብ ወይም ስቴክ የምናደርገው ገንዘብ ባሰብነው መሰረት ሳይሆን ከ1% እስከ 5% ቀንሰን ብናስይዝ ቶሎ ገንዘባችን ከመጨረስና ከኪሳራ ያድነናል ይላል። ሶስተኛው የቤቲንግ የማሸነፊያ ህግ ደግሞ ምንድነው? ጨዋታዎችን አታብዙ ብቻ ሳይሆን ሊጎችን አታብዙ ይላል። ለምሳሌ እናንተ ስፔሻላይዝድ ያደረጋችሁት ሊግ ፕሪሚየር ሊግ ከሆነ እሱ ላይ ፎከስ አድርጋችሁ ተጫወቱ ይላል። ምክንያቱም ሌሎች ሊግ በደንብ አታውቁትምና ስትሰራላችሁ። ስፔሻላይዝ ማድረግ እንግዲህ እናንተ በብዛት አዘውትራችሁ የምታዩት ሊግ ላይ በብዛት መጫወት። ከዛም አልፎ ለምሳሌ ስፔን ላሊጋ የምትከታተሉ ከሆነ የስፔን ላሊጋ ክለቦችን መጨመር። ከዚህ ባለፈ ግን የተንዛዛና ማታቁት ሊጎችን በትኬታችሁ ላይ አትጨምሩ ይላል። ይሄ ማለት እንግዲህ ስፔሻላይዝድ አድርጋችኋል ማለት ነው። አራተኛው ህግ ስሜታዊ ሆነ ትኬት አትቁረጥ ይላል። ለምሳሌ ለምትደግፈው ክለብ ቅድሚያ በመስጠት አንድ ትኬት መቁረጥ የለብህም። ይልቁንስ ትኬቱ ላይ ያሉት ኦዶችና እንዲሁም ስታቲክስ አንብበ የጨዋታው ሁኔታ ተረድተ ቀስ ብለ ነው መቁረጥ ያለብህ። አንተ የአርሰናል ደጋፊ ስለሆንክ አርሰናል ሁሌ ያሸንፋል ማለት አይደለም። ወይም ደግሞ የማንቸስተር ደጋፊ ስለሆንክ ማንቸስተር ዩናይትድ ሁሌ ያሸንፋል ማለት አይደለም። ያለውን ስታተስ አንብበህና ተረድተህ መቁረጥ አለብህ ይላል። ይሄ ማለት በእንግሊዘኛው ትርጉሙ አቮይድ ኢሞሽናል ቤቲንግ ይሉታል። አምስተኛው ህግ ምን ይላል? የምትቆርጡትን ኦድ ማስተዋል አለባችሁ። ለምሳሌ ኦዱ ስላነሰ ብቻ የማሸነፍ ፕሮባቢሊቲ ያለው ማለት አይደለም። ኦዱ ስለበዛ ደግሞ ይሸነፋል ማለት አይደለም ይላል። ይሄ ማለት እንግዲህ ለምሳሌ አንድ ክለብ በደንብ መታቁት ከሆነና ያለውን ከረንት ስታተስ አቋም ደም የተጫዋቾች ሁኔታ ካያችሁ በኋላ ይሄ ክለብ ያሸንፋል ብላችሁ በጭንቅላታችሁ ታስባላችሁ። ከዛ ቤቲንግ ቤት አይታችሁ ግን ኦዱ ከፍ ብሎ ካገኛችሁት ለምሳሌ 2 ወይም ከ2 በላይ ኦድ ሆነ ካያችሁት ፈርታችሁ እንዳትተውት። ይሄ ማለት ቫልዩ ቤት የሚባል ነው። ሉክ ፎር ቫልዩ ቤት እንለዋለን። አስተውላችሁ ትክክለኛው የሆነ ዋጋ ያለው ኦድ ምረጡ። እናንተ በክለባችሁ በጣም እርግጠኛ ከሆናችሁ አቋሙን አንብባችሁ አናላይዝ ሰርታችሁ ስታቲክስ ሳይታችሁ እርግጠኛ ከሆናችሁ ኦዱ ስለጨመረ ብቻ እንዳትተውት፣ እንደውም ተጠቀሙት። ይህንን ኦድ ለእናንተ የምታገኙትን ብር ከፍ ያደርጋል ይላችኋል። ስድስተኛው ህግ ላይ ደርሰናል ቀስ በቀስ ወዳጆቼ። ስድስተኛው ህግ ደግሞ የሚላችሁ በጣም አሪፍ ምክር ነው። ይሄ እንደ ምክር ነው ጣል ያደረገባችሁ። ቤቲንግ ቤቶች
የራሳቸው የሚሰጡት ቦነስ አለ። ይሄ ቦነስ በአግባቡ ተጠቀሙበት። ካሽ ባክ ሊሆን ይችላል እንዲሁም ካሽ አውት። እኛ እዚህ ጋር እንደምታዩት ቲኬቱን ካሽ አውት አድርገነዋል 755 ብር። ይሄ ማለት ባለፈው የበላነው ቲኬት ነው፣ ተበልቶ ሳይሆን ይሄ አድቫንቴጅ ተጠቅመን ነው። ምክንያቱም በ100 ብር ነበር የቆረጥነው፣ በ100 ብር 3000 ደራሽ ነበር። እኛ ግን 755 ብር በላንበት። ለምን ካላችሁን ከዛ በኋላ የሚመጡት ጨዋታዎች አስጊ ስለሆኑ ከሚወጣብን ቲኬቱ 755 በልተን 100 ብር መልሰን 655 አትርፈን ሌላ ቲኬት ብንቆርጥ ይሻላል ብለን ስለወሰን ማለት ነው። ስለዚህ እንደዚህ አይነት አካሄዶች በደንብ አስፈላጊ ናቸው፣ ከኪሳራ ያድናችኋል ማለት ነው። ሰባተኛውና ወሳኙ የሆነ የቤቲንግ ማሸነፊያ ህግ ምንድነው? ሽንፈትን አታሳድዱ ይላል። ሽንፈትን ማሳደድ በጣም ኪሳራ ውስጥ ይከታችኋል ይላል። ይሄ ማለት ለምሳሌ እኛ ቅዳሜና እሁድ የምንቆርጣቸው ቲኬቶች 8 ተኩል ላይ በሚደረግ ጨዋታ ፌል ካደረገ ወዲያው የምናደርገው ምንድነው? ሌላ ቲኬት አከታትለን ነው የምንቆርጠው። ለምን ካላችሁን በዛች ጨዋታ ሌላው ቲኬታችን ስለተበላሸ አዲስ ቲኬት እንቆርጣለን። ይሄ ማለት ሽንፈትን እያሳደድ ነው። እንደዚህ ካረጋችሁ ደግሞ ኪሳራ ውስጥ ነው የምትገቡት። ስለዚህ ይሄ አያዋጣችሁም። ከመጀመሪያው ሲሪየስ ሆናችሁ መቁረጥ አለባችሁ እንጂ ሽንፈትን ማሳደድ የለባችሁም ይለናል ሰባተኛው ህግ። ስምንተኛውና በጣም ወሳኝ የሆነ ሌላ የቤቲንግ ህግ ደግሞ ምን ይላል መሰላችሁ? ቲኬት ስትቆርጡ ዝም ብላችሁ አትቁረጡ። መጀመሪያ ማየት ያለባችሁን ነገር ማየት አለባችሁ። ዳታ መሰብሰብ አለባችሁ። ሪሰርች መስራት አለባችሁ ይላል። ከነዚህም መካከል የአንድ ክለብ ተጫዋቾች አቋም ማወቅ አለባችሁ። በመቀጠልም እዛ ክለብ ውስጥ ያሉትን ማነው የተጎዳው፣ ማነው ያልተጎዳው፣ ስለተጎዳ ያ ክለብ ምን ይቀርበታል የሚለውን ይህንን አናላይዝ ሰርታችሁ ያ ክለብ ከሚጋጠመው ወይም ከተቃራኒ ቡድን ያለው ፐርፎርማንስ አናላይዝ አድርጋችሁ ምን ብለው ይሻላል የሚለውን አናላይሲስና እንዲሁም ካልኩሌሽን ሰርታችሁ ነው መቀመር ያለባችሁ ይላል። ይሄ ደግሞ በጣም ወሳኝና ብዙ ሰው እየሳተ ያለበት ስሜት ብቻ ኦድ ስላነሰ ጠቅጥቅ እያደረጋችሁ እየሰራችሁ ያላችሁት ብዙ ናችሁና ይሄንን ደግሞ የመጀመሪያውና ወሳኙ ስቴፕ ይሄ ነው፣ አቋም መፈተሽ ይባላል። የመጨረሻውና በጣም ወሳኝ እንዲሁም ብዙ ሰው ብዙ ብር ያጣበት ያለው አንድ ወሳኝ ነገር እነግራችኋለሁ። ይሄ ደግሞ ምንድነው? ቲፕስ ወይም ደግሞ ሹር ቤትስ የሚባል ነገር አለ። በቴሌግራምም ሊሆን ይችላል በሌላ። ይሄ ማለት እንግዲህ አንድ እግር ኳስ 90 ደቂቃ ነው ያለ ተጨማሪ ሰዓት። በዚህ 90 ደቂቃ የሚፈጠረው ነገር አታውቁም። ስለዚህ አንድ ሰው ይሄ ሹር ነው ብሎ ለሚሰጣችሁ ቲኬት እናንተ ሹር ነው ብላችሁ አምናችሁ በብዙ ሺዎች የምትወራረዱ ላይ ያላችሁ ሰዎች አደራ፣ ይሄ ማለት ገንዘባችሁ እየበተናችሁ ነው ያላችሁት። ስለዚህ እናንተ ሜዳ ያለባችሁ ከዚህ ውጭ የሆነ አካሄድ ነው። 9ኛው ህግ በጣም ወሳኝና በጣም ከኪሳራ የሚያድናችሁ ነው። አሁን ነገራችሁ ይሄ ስላችሁ በጣም የተሰመረበት ስለሆነ ነው። በ90 ደቂቃ ውስጥ የሚፈጠረው አይታወቅም። ተጫዋች ሊጎዳ ይችላል፣ በቀይ ካርድ ሊወጣበት ይችላል፣ የሆነ ነገር ሊፈጠር ይችላል። ስለዚህ ይሄ ማለት ጨዋታው ቀየረው ማለት ነው። እናንተም ይሄንን አስባችሁ ለሹር ቲፕስ ወይም ሹር ቤት ብሎ ለሚሰጧችሁ ኦዶች በብዙ ብር አትመድቡ፣ እንዲሁም አትግዙ። ገዝታችሁ የምትጠቀም ካላችሁ ብትገዙ እንኳን ያ ጨዋታ በትንሽ ብር ነው መሄድ ያለባችሁ፣ በብዙ ብር እንዳትሄዱት። ስለዚህ ይሄ ብዙ ብር ከማጣት በጣም ያድናችኋል። ወዳጆቼ ለዛሬ ያልኩትን ይህንን ይመስል ነበር። ቪዲዮ ከወደዳችሁት ሼር እያደረጋችሁ እንዲሁም ላይክ፣ ኮሜንት ላይ አስተያየታችሁ እየጻፋችሁ አብረን እንቀጥላለን። ወዳችኋለሁ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ አስተያየት መስጫ ቦክስ ላይ አስቀምጡልኝ። ባባይ